መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሰይጣን ይዟዟራል። ሳሂህ አልቡኻሪ 3269 ላይ የተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣራውን ናና ጠይቀኝ። ቡኩ ካለ ቡክ ነበሩ እነግርሃለሁ በኋላ። ሁሉም ሙስሊም ሲወለድ ሰይጣን አለበት ይላል እኮ ሐዲስ። ታዲያ አስቀድሞውኑ ስትወለድ ሰይጣን እንዳለብህ ከተነገረ ሰይጣን ተደረገብኝ የምትለው አሁን እኔ የምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሰይጣን እንዳለበት ይናገራል ሐዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ሕፃን ልጅ ያለ ሰው ሰይጣን ስለሚነካው ነው ይባላል። ሳሂህ ሙስሊም 2814 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም በዚህ። አንተ ስታለቅስ ስትወለድ ሰይጣን የነካ እኔ መተት አድርጌብህ ነው? እኔ አስደግሜብህ ነው? ወይንስ አላህ አድርጎብህ ነው? ሰይጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና፣ እነሱም ኢሳና ማርያም። ከዛ ውጪ ሰይጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሰይጣን የነካቸው። ይሄም የተዘገበልን ነው። ሳሂህ ሙስሊም ሳሂህ አልቡኻሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሰይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ተጣጣርክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳሂህ አልቡኻሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር እኔ ሰይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮህስ